ለቴንሃግ እፎይታን እየፈጠረ የመጣ ይመስለኛል። ምክንያቱም እነዚህ ቪዲያ እሳቸው በሚፈልጉበት ቅርጽ እየመጡላቸው ነው። ራሽፎርድ ከሚገባው በላይ የሚበቁበት ደረጃ ላይ እየደረሱ ነው። ቲሙ በአጠቃላይ ሙሉ እነ ሉክ ሾው የማይጫወቱበት ቦታ ላይ እየገቡ እየተጫወቱ ቲሙን እያነቃቁት የመጡት ይመስለኛል። ምክንያቱም አሁን እየተቸገሩበት ያለው የሚባለው የአጥቂው መስመርም ጎሎችን እያስቆጠረላቸው ነው እና ይሄ ነገር እነ ብሩኖ ፈርናንዴስ በቃ ትልቁ አሁን ትክክለኛው ብሩኖ ፈርናንዴስን ያገኘ ይመስለኛል ማንቸስተር። ያ ነገር ለማንቸስተር መነቃቃትና ወደፊት እንዲመጣ የሚያግዙት ይመስሉኛል። ከቶፖሩ አልፎ ወደ ዋንጫ ለመውረድ ለመሳተፍ የሚያግደው ቡድን ይሆናል ብዬ አላስብም። ምክንያቱም 11 ነጥብ ነው ልዩነታቸው፣ ቀላል አይደለም። ግን ደግሞ የአርሰናል ትንሽ መንሸራተት ከመጣ ጨዋታ አሁን እያነሳው ነበር። አራቱ ጨዋታዎች ቀላል 12 ነጥብ ነው። አርሰናል ማንቸስተር ማሸነፍ ከቻለ እዛ ውስጥ ማንቸስተርም ነገሩ ከሲቲም ከአርሰናልም ጋር ይጫወታል። አርሰናል ማሸነፍ ከቻለ 3 ነጥብ ትቀንሳል። እንደዚህ አይነት ጨዋታ ደግሞ የ6 ነጥብ ነው። ያ 3 ሲያገኝ የ6 ነጥብ ነው። ምክንያቱም 11 የነበረው ነጥብ ወይ 14 ይደርሳል ወይ 8 ይመጣል። ስለዚህ በመሀል ያለው 6 ነጥብ ይሆናል። ያ ነገሮች ስላሉ ለማንቸስተር እንትን አይደለም። እነ ቼልሲ ግን አሁን ቼልሲ ላይ በጣም ቲሙ እንደ አዲስ የሚሰራ ይመስለኛል። ምክንያቱም የነበራቸው አቀባበልና ተጫዋቾቹ አሁን ላይ ያለው ደግሞ ፍልስፍና የመጣባቸው እንዴት ነው አሰልጣኝ ሲቀያየር የአሰልጣኙ ዘይቤ ለሚያዝ ስትል ራስን ደግሞ ወደ ከነበረብህ ነገር ትመልሳለህ እና ያ ነገር እየጎዳቸው የመጣ ይመስለኛል። ለዛ ነው ቲሙም ቅርጽ ሳይዝ ያየነው። አይከብዳቸውም። ጆርጂኒዮ ቲሙ ላይ ብዙ ነገሮችን ማድረግ ይችላሉ። ነገር ግን ከብዙ አሰልጣኞች ጋር በመስራታቸው ብዙ ነገሮችን የሚረዱበት መንገድ አለ። ነገር ግን አብዛኞቹ ተጫዋቾች ደግሞ ጉዳትም ምንም እያስቸገራቸው ስለሆነ ወደዚህ ለመምጣቱ እየከበዳቸው የመጣ ይመስለኛል። ምሽት 1:30 ቼልሲ ከኖቲንግሃም ፎረስት ይጫወታል። ባሳለፈው 17ኛ ሳምንት የቦክሲንግ የመጀመሪያ ጨዋታ ደግሞ በርንመዝን 0-0 አሸንፏል። እንደውም ከስቱዲዮ ጀርባ ማንቸስተር ልንገባ እያየነው ነበር። ቼልሲ ምናልባት ዛካሪያን አማካይ ክፍል ላይ እንደ አዲስ ካገኘ በኋላ ረዥም ጊዜ ሳይጠቀሙበት ነበሩ። ከጀርመን ጣሊያን፣ ከጣሊያን እንግሊዝ ከመጣ በኋላ በቂ ጊዜ አላገኘም ነበር። በስዊዘርላንድ ብሔራዊ ቡድን ያለንን ድርድር በጣም ትልቅ ተጫዋች ነው። በኢቬንቱስ ጥሩ ጊዜ አግኝቷል ለማለት ያስቸግራል። አሁን ግን ግራሃም ፖተር እፎይ ያሉበት አጋጣሚ ይመስላል። ቼልሲ 24 ነጥብ ነው የያዘው። በአንጻራዊነት 15 ጨዋታ ነው የተጫወተው። ይህን ጨዋታ ሲያሸንፍ የሚያድገው ነጥቡ ወደ 27 ነው። ይሄ ማለት ቢያንስ ከፉልሃም በላይ ሆኖ በጣም አስገራሚ ግስጋሴ እያደረገው ካለው ፉልሃም በላይ ሆኖ ፉልሃም በማንቸስተር ዩናይትድ ከተሸነፈ በኋላ ከዓለም ዋንጫ በፊት 2 ተከታታይ ያሸንፏል። ይሄ አስደናቂ ግስጋሴ ይመስለኛል ለፉልሃም እና እነዚህ ነገሮች አሉና ምናልባት አሁን ቼልሲ ይመለሳል፣ ሊቨርፑል በደንብ ወደ ቶፕ 4 ይጠጋሉ። ማን ሊወጣ ይችላል? ቀደም ብለን ካነሳው ከማንቸስተር ዩናይትድ እንነሳና አሁንም ማንቸስተር እኔ ይቸገርበታል ብዬ ማስበው ጎሎችን እንደፈለገ አለማግባቱ ዋጋ ያስከፍለዋል። ትናንትም የራሽፎርድን ድንቅ ብቃት ፈልጓል። ይህ ተጫዋች ከመሀል ሜዳ ጀምሮ እየሮጠ ነው እና እሱ እስኪገባ ድረስ እነ ጋርናቾ፣ አንቶኒ እንደዚሁም ደግሞ ማርሲያል ያገኟቸውን 3 በቃ ያለቀላቸውን ኳሶች መጠቀም አልቻሉም። ኤሪክ ቴን ሃግም እረፍት ላይ ጨዋታውን ጨርሱ ብያቸዋለሁ። ደጋግሞ እየነገሯቸው ነው። ይሄ ከኖቲንግሃም ፎረስት ጋር 3 ቢያስቆጥሩም ግን የሳቷቸው ጎሎች ብዙ ነበሩ። ትናንትናም በተመሳሳይ መልኩ ከወልቭስ ጋር ጋርናቾ ከጆሴሳ ጋር በሴሜኒው ጥፋት የተገናኘበት አጋጣሚ እጅግ የሚያስቆጨው ይመስለኛል። ያለቀለት ኳስ ነው ለመቀየሩ ምክንያት ነው። ያን ጎል ቢያስቆጠር ምናልባት ሜዳ ውስጥ በሁለተኛው አጋማሽ የተገላቢጦች ሊሆኑ ይችላል ነበር። እንደዛ አይነት ነው እና አሁን የማንቸስተር አካሄድ ጥሩ ነው። ይሄ ተከላካይ ክፍሉ በጣም መረጋጋት፣ አሮን wan-bissaka፣ ሉክ ሾው፣ ራፋኤል ቫራን የመሳሰሉ ተጫዋቾች እንደዚሁ ማላሲያ ራሱን አግኝቷል። ከዓለም ዋንጫው በኋላ ሉክ ሾው የመሀል ተከላካይ መሆኑ ልጁ ወደ ተቀማጭነት ነበር፣ በቃ ወንበር ነበር እያሞቀ የነበረው ከማንቸስተር ሲቲ ጋር በነበረው ጨዋታ ምክንያት ከዛ ከቋሚ አሰላለፍ ወጥቶ ነበርና አሁንም ማንቸስተር ቤት ያንን ትመለከታለህ። ትናንት ኤሪክሰን ጥሩ አልነበረም። ፍሬድን ቀይሮ አስገብተውታል ትክክለኛው ሰዓት ላይ እና ብሩኖ ፈርናንዴዝ ቅድም ተኬ እንዳለው በጣም ድንቅ ብቃት ላይ ነው። አሲስት የሚያደርግበት መንገድ በጣም ያስገርመሃል እና ለማንቸስተር ቁልፉ ተጫዋች መሆኑን አስመስክሯል። አሁንም ግን የ9 ቁጥር ሚና ያለው ይሄ በቃ ጨራሽ አጥቂ ማንቸስተር ዩናይትድ እንደሚያስፈልገው ነው። ማርሻል ሊያስቆጥርልህ ይችላል፣ ግን ጨዋታዎች በብዙ ቁጥር ያንን ያደርጓል ማለት ከባድ ነው እና ሁሌም ከራሽፎርድ ብቻ ጎል ጠብቀህ አይሆንም እና የማንቸስተር አካሄድ አሁንም
ጥሩ የሚባል አካሄድ ኦንሪ ልክ ማንቸስተር ኮዲ ጋክፖን እንዳጣ ወይም ኮዲ ጋክፖ የሊቨርፑል ተጫዋች እንደሆነ በዲዴሾ ተመራጭነት ያልነበረው እርግጥ ይከብዳል። በሬን የሚጫወት ማርተን ቴሪ የሚባል ተጫዋች አለ። 25 ዓመቱ ነው። ከዓለም ዋንጫ በፊት በ14 ጨዋታዎች 8 ጎል አስቆጥሮ 3 ኳስ አመቻችቶ አቀብሏል። ከአሳለፍነው ውድድር ዘመን ከጋይታን ላፖርት ጋር ቀድሞ ደግሞ ከጊራሲ ጋር አሁን ደግሞ ከነጊዩሪ እና ካሊሚንዶ ጋር መጣመር የሚችል 9 ቁጥር አጥቂ የሚጫወት የሚችል ሐሰተኛ 9 ቁጥር 10 ቁጥር ላይ መገኘት የሚችል ከግራ መነሳት የሚችል አጥቂ ያለና እንደዚህ አይነት አጥቂ እንደ ማንቸስተር ዩናይትድ ቢመለከቱት መልካም ነው። አንደኛ ገንዘቡ እንደነ ጋክፖ ከፍ አይልም። ሁለተኛ ደግሞ ጥራታቸው ከፍ ያለ ነው። 25 ዓመቱ ነው። ታዳጊ ነው። ለነገ ለምታመጣው አይደለም። ፕሩቭን ሆኗል። የፈረንሳይ ሊጋ በዚህ ሰዓት በእኔ እምነት ኦንሪ የሚለው ነው። ፋርመርስ ሊግ እንደሚሉት አይደለም። በጣም ትልልቅ ተጫዋቾችን እያሳየ ነው። ለዚህ ማመሳከሪያ እስከ ዓለም ዋንጫ ፍጻሜ የተጓዘውን ቹዋሜኒን ማየት በቂ ነው ብሎ ያስባል። ከዛን የመጣው ከማቪንጋ ከዛው ካሬን የተነሱት መነሻቸው እንኳን ካሬን የሆኑትን ነው ማነሳልና ምናልባት ማንቸስተር እነዚህን አጥቂዎች ቢያይ መልካም ነው ብሏል። ቴንሃግ አጥቂ ፈልገን ነበር፣ አጥቂ አጥተናል፣ ስለዚህ አጥቂ ልንፈልግ እንወጣለን ብሏል። ጋክፖን ቃል በቃል አይጥሩት እንጂ እንዳጡት ተናግረዋል ማለት ነው። ስለዚህ የሆነ አጥቂ መምጣቱ አይቀርም። ቡድኑ ከሮናልዶ ጋር ሁሉ ተቋርጧል። የማርሲያል ቸልተኛ የሚመስል ፊት እስከመቼ እንደሚቀጥል ብዙዎቻችን የምንረዳው አይመስለኝም። ማርከስ ራሽፎርድ በትክክል ቤኒ ማካርቲ ከመጣ በኋላ ለውጦች በትክክል ይታያሉ። ትናንትና ሁለቱም ጎሎች ኢንዲቪጁዋል ብሪሊያንስ የሚጠይቁ ራሽፎርድ ከዚህ በፊት ለማስቆጠር የሚቸገርባቸው አይነቶች እዛ ጋር ከደረሰ በኋላ የውሳኔ ችግር የሚታዩባቸው አይነት ኳሶች ሲያስቆጥር አይቷል። የማንቸስተር ዩናይትድ ደጋፊ ትንሽ ቅር ካሉ አሁን የአንቶኒ ወቅታዊ አቋም የትናንትና የወልቭስ ሞሪኖም ጨዋታ ይሁን የኖቲንግሃም ፎረስት የኦልትራፎርድ ጨዋታ በመጠኑ እሱን የሚያሳማው ይመስል ካልነበረ በስተቀር በተለይ የካዝሚሮ ነገር አሁን እነ ግራም ሶናስ በደንብ ይቅርታ የሚጠይቁበት ጊዜ መጣ ይመስለኛል። ከትልልቅ ተጫዋቾች ጋር ቆይቷል እንጂ ትልቅ ተጫዋች አይደለም ያሉበት አጋጣሚ አሁን በደንብ ማረጋገጫ የሰጣቸው ይመስለኛል። ትናንትና በእኔ እምነት ለዛ ጨዋታ ማበብ ራሽፎርድ ሁሉ ነገር አድርጓል። ግን የካዝሚሮ ሚና ከፍ ያለ ነበር። ማን ኦፍ ዘ ማች ቢባል የሚያስከፋ አይደለም። የኖቲንግሃም ፎረስት ጨዋታ እሱ ነበር። አሁን ቡድኑ ቢያንስ ስለ ባላንስ እየተጨነቀ አይደለም። ሉክሾ እንደ አይነተኛ የማል ተከላካይ ነው ሲጫወት ተባለ። አሮን wan-bissaka ራሱን ስለማሳደጉ ማረጋገጫ የሚሆነው ወጥቶ ማጥቃት አይደለም። ለኔ ፔፕ ጓርዲዮላ፣ አርቴታ፣ ቴንሃግ የመስመር ተከላካዮቻቸውን የሚያረጉበትን አንድ ቅርጽ ተደጋጋሚ ነው። የመስመር ተከላካዮቹ አማካይ ገቡና የፊት የመስመር ተጫዋቾቹ ወደ መስመር ተከላካዮቹ ቦታ ሲሸጋገሩ እናያለና አሮን wan-bissaka ያን ነገር የተረዳ መምጣቱን ስትል በትክክል ለውጥ አለ እንድትል ያደርጋል። ያልጠበቅነው የኢቲሃድ ጨዋታ ይመስለኛል። 16 ሙከራ አድርጎ አንድ ጎል ያስቆጠሩት ኤቨርተን 2 ሞክሮ አንድ ጎል አስቆጥሮ አንድ ለአንድ የተጠናቀቀው። ሃላንድም 21 ጎል ደረሰ። ትናንት ወደ ጭቅጭቅ ውስጥ ገብቶ ነበር። ሃላንድ ሜዳ ውስጥ አልነበረም። እድለኛ ነው እንደውም 90 ደቂቃውን መጨረሱ። በእንደዚህ አይነት ደግሞ ሲቲ የሚፈልገውን ነጥብ ባጣበት ጨዋታ ላይ 90 ደቂቃውን ጨርሶ ማውጣቱ እድለኛ ነው ብዬ ነው ማስበው። እና አሁንም የኤቨርተን ጉዳይ አቋሙ ወጥ አይደለም። ኮንሲስታንሲ ይጎለዋል። ግን ትናንትና ሲቲን አስጥሎ 1 ነጥብ ማግኘት ችሏል እና ፕሪሚየር ሊጉ ላይ የተወሰነች ቅመም ጨምሯል። ትናንት ከሲቲ በተለይ ለሰሜን ለንደን አካባቢ ጥሩ ቅመም ጨምሯል። ከታች ላሉትም ለነ ማንቸስተርም ለነ ኒውካስልም ሊቨርፑል ለመሳሰሉ ክለቦችም ከስር ሆነው አንጋጠው ለሚያዩት ክለቦችም መድረስ እንደሚችሉ ያሳያቸው ነው እና ትናንትና እንደዚህ አይነት ጨዋታዎች ይገጥሙሃል ባልጠበቀው እና ትናንት በቀላሉ ነበር ሲቲ ያሸንፋል። የነ ግሪኒሽ እንደገና እንደ አዲስ ጥሩ መሆን ማህሬዝ እንደገና ጥሩ ሆኖ መጫወቱ ብዙ እንዲጠበቅ አድርጎት ነበር። የትናንቱን ጨዋታ በቀላሉ ያልቃል ተብሎ ነበር፣ ግን ያ አልተሳካም እና ኤቨርተንም 1 ነጥብ አሳክቶ ሌላ ድባብ ተመልክተንበት በትክክል ትንሽ የሚያስገርሙ ነገሮች አሉ። ሲቲ ጅምሩም እንደዛ አይመስል የሚያስቆጠር ይመስል ነበር። ኬቨን ደብሮይን 16ኛ አሲስቱን ነው ትናንትና 17ኛ አሲስት የሚሆንለት እድል ሃላንድ አልፎ ሲሞክር የተበላሸበት አጋጣሚ ነበር። በርካቶች ጽሁፍ መልእክት እየመጡ ነው። በጣም እናመሰግናለን። አንዋር ቢን አህመድ